የክተት አዋጅ አስነግሮ ጦር ጎራዴ ነፍጥ አንግቦ በጦር አውድማ ላይ መተላለቅ፣ ከተማን በውድቅትም በቀትርም በድንገት ወሮ ጠላት ያሉትን መግደል መማረክ፣ በባርነት መያዝ፣ በአካላዊና ስነ ልቦናዊ ጥቃት ተቀናቃኝን ማብረክረክና ማንበርከክ፣ ማሳደድና ማርበድበድ፣ ማናወጥና ማራወጥ በሰው ልጅ ዓለም ብቻ የተወሰነ አይደለም። ፕሮፌሰር ሉዊች ቡላሽ በእንስሳት የማሰብ ችሎታ ዙሪያ በጻፈው ዝነኛ መጽሐፉ ላይ እንስሳት በግልጽ ከሚያሳዩት ባህሪ ጀርባ ያለውን ድብቅ ማንነትና ጸበኛ ተፈጥሮ በጥልቀት ዳሷል። ሰውን ወዳጅና ተጫዋች መስለው በሚቀርቡት ዶልፊኖች እንዲሁም ሰላማዊ ሳር ተመጋቢ በሚመስሉት ጉማሬዎች እንዳትሸወዱ ይላል ሉዊች። አስገድዶ ደፋሪ ዶልፊኖች፣ ነፍሰ ገዳይ ቆራዎች፣ መሰሪ ፒንግዊኖች፣ አጥፍቶ ጠፊ ጉንዳኖች እና መሰል አደገኛና ስውር ሰውኛ ክፉ ዝንባሌዎችን የተላበሱ እንስሳት እንዳሉ ስንቶቻችን እናውቅ ይሆን? በሚርካቶችና በፍልፈሎች መካከል ስለሚደረጉ ደም አፋሳሽ ግጭቶች፣ በተለያዩ አሳ ዝርያዎች መካከል ስለሚፈጠሩ የእርስ በርስ ጦርነቶች፣ ስለ ፕሮፌሽናሉ የምስጥ ሰራዊት እና ገዳይ የኬሚካል መሳሪያ በመጠቀም ስለሚተላለቁ ነፍሳቶች ፕሮፌሰር ሉዊች በመጽሐፉ ይነግረናል። ሉዊች ከበርካታ የዘርፉ ተመራማሪዎች ጥናት ያጠናቀረው ጽሑፍ እንስሳቱ ከሰው ልጅ ጋር ተመሳሳይ የሆነ ግጭትና ጦርነት ውስጥ እንደሚገቡ ያረጋገጠ ነው። ዓለምን ጉድ ያስባለው ልብ አንጠልጣይ ትንቅንቅ የተከሰተው ከኢኳዶር የጋላፓጎስ ደሴቶች አንዱ በሆነው በፈርናንዲና ደሴት ላይ ነው። በርካታ የባህር ኢጓና የተባሉ የእንሽላሊት ዝርያዎች እንቁላላቸውን ሰብረው ከተቀበሩበት የደሴቱ የባህር ዳርቻ አሸዋ ውስጥ እየወጡ ነው። ኢጓናዎቹ ከሙሉ አካላዊ ጥንካሬና ንቃተ ህሊና ጋር ነው የሚፈለፈሉት። አለታማው ደሴት በመርዛማ እባቦች የተሞላ በመሆኑ የብዙሃኑ ኢጓና ዕድሜ እንደ አይን ቅጽበት ያጠረ ነው። የደሴቱ እባቦች ኢጓናዎቹ ተፈልፍለው ከአሸዋው እስኪወጡ ነቅተው እየጠበቁ ነው። አንዱ ወጣ፣ ተከተሉት፣ ተያዘ፣ ሌላው ተከተለ፣ ያሰበበት ሳይደርስ ወደቀ። አንድ ብልህ ኢጓና አሸዋ ውስጥ ራሱን ቀብሮ እድለቢስ ወገኖቹ እንዴት ባጭሩ እንደሚቀጩ እየታዘበ ነው። የእነሱን አይነት ስህተት በመድገም ተመሳሳይ ዕጣ እንዲደርሰው አይሻም። ኢጓናው በቀስታ አሸዋውን አራግፎ ወጣ። አካባቢውን በጥንቃቄ እየቃኘ በዝግታ እየተራመደ ነው። ሆኖም እንደ አሸዋው ከበዙት እባቦች አይን ማምለጥ አልተቻለውም። በድንገት አንድ እባብ ከኋላ ሊይዘው ተፈተለከ። ኢጓናው ለነፍሱ ሮጠ። ኢጓናውና እባቡ ተከታትለው አንድ ቋጥኝ ላይ ወጡ። ኢጓናው ከአለቱ ላይ ቁልቁል ተወርውሮ አሸዋው ላይ ያረፈ። ምስኪኑ ኢጓና የጠላት ክቢ ውስጥ ወደቀ። ከአካባቢው በሩጫ ለማምለጥ መሞከር እባቦቹን ያዙኝ እንደማለት ነው። ኢጓናው በፍርሃት ተውጦ አካባቢውን በመቃኘት ላይ ሳለ ከኋላው እባብ እየመጣ እንደሆነ አወቀ። እባቦች ጥሩ እይታ ቢኖራቸውም ግዳያቸውን ግን የሚለዩት በእንቅስቃሴው ብቻ ነው። ብልሁ ኢጓና ባለበት እንደ ሐውልት ድርቅ ብሎ በመቆም እባቡን በጥበብ አሳለፈው። ወዲያውኑ ግን ሌላ እባብ ከኋላው ደርሶ ያሳድደው ያዘ። በርካታ እባቦች ከቋጥኙ ስር እየወጡ አደኑን ተቀላቀሉ። ኢጓናው በረረ። እባብ የተባለ ሁሉ ከየሸንተረሩ እየወጣ ወደ ኢጓናው ተምዘገዘገ። ኢጓናው በፈጣን ሩጫ ጠላቶቹን ከኋላ እያስቀረ ወደ አለታማው ኮረብታ ገሰገሰ። ኮረብታው ጋር ሊደርስ ጥቂት ሲቀረው ግን አንድ እባብ ተወርውሮ አንገቱን አነቀው። በርካታ እባቦች ደርሰው ኢጓናው ላይ ተረባረቡበት። እባቦቹ ኢጓናውን ሊያደቁት ጥልፍልፍ ብለው ተጠመጠሙ። ከዛም ተአምር የሚመስለው ክስተት ሆነ። ኢጓናው ትንሽ ክፍተት ሲያገኝ እባቦቹ እርስ በርስ እንደተቆጣጠሩ እሱ ሾለከ። ኢጓናው ነገን በማየት ተስፋ ሽቅብ ኮረብታውን ተያያዘው። የእባብ ዘር ከዚህም ከዚያም አፉን እየከፈተ ተወረወረ። ኢጓናው ከአለት አለት እየዘለለ የህይወትና የሞት ድንበር ላይ ደረሰ። ኢጓናው የመጨረሻውን ዝላይ ዘሎ ከሞት ቀጠና በህይወት ወጣ። ህይወት በፈተና ሲጨላልም በህይወት ላይ መነቃቃትን ለማግኘት ያልኖሩትን ህይወት ከሚናገሩ አነቃቂ ንግግር ተናጋሪዎች ንግግር በተሻለ የዚህ ትንሽ እንሽላሊት እውነተኛ ታሪክ ብርታትም ይሰጥና ለነፍስ የቀረበ ነው። ስፍራው እዚህ ነው አይባልም፣ ብቻ አለም ያለው ዱር ውስጥ አንድ ቦታ ላይ ነው። ነጋሪት ሲጎሰምና ክተት ሲታወጅ የሰው ልጅ አልሰማም። ዘመቻው ግን ተጀምሯል። እልፍ አእላፍ የጉንዳን ሰራዊት አንድ የምስጥ ኩይስ አንድ ባቅ መጥቶ ምግብ ለመማረክ እየተንቀሳቀሰ ነው። የሰራዊቱ ብዛትና አሰላለፍ ተመልካችን በፍርሃት ያርዳል። አዝማቹ ሰራዊቱን ወደ ምስጦቹ መኖሪያ እየመራ ነው። ምስጦቹ ስለተቃጣባቸው አደጋ የሚያውቁት ነገር የለም። የጉንዳኖቹ ዓላማ ኩይሳውን በድንጋይ
በድንገት ወሮ የተዘናጉትን ምስጦች አደባይቶ ምግባቸውን ዘርፎ መመለስ ነው። የጉንዳኑ ሰራዊት በረጋገፉ ቅጠላ ቅጠሎችና በወደቁ ቅርንጫፎች ላይ በጭካኔ እየተረማመደ ወደ ምስጦቹ መንደር ገሰገሰ። ሰማይ ጠቀሱ የምስጦቹ ኩይሳ ከርቀት ይታያል። ጦሩ ወደ ምስጦቹ የጭቃ ህንፃ ደርሶ ወደ ውስጥ መግቢያ መንገድን እየፈለገ ነው። ጊዜን ከፈጀ አሰሳ በኋላ የጉንዳኑ ጦር ሰራዊት ወደ ውስጥ የሚያስገባ ቀዳዳን ያገኛል። የጉንዳኑ ጦር ጠባቡን መተላለፊያ ይዞ ወደ ውስጥ ዘለቀ። ወራሪዎቹን የተመለከቱት የምስጥ ወታደሮች ደም ከመቃባታቸው በፊት ጉንዳኖቹ ዞረው እንዲመለሱ የራስ ቅላቸውን በፍጥነት በማንቀጥቀጥ የማስጠንቀቂያ ድምፅ አሰሙ። ጉንዳኖቹ ግን ስለ ምስጦቹ ሉዓላዊነትም ሆነ ስለ ማስጠንቀቂያቸው ግድ አልነበራቸውም። ጥሰው ሲገቡ ግዙፍ የራስ ቅልና መንጋጋ ያላቸው ቆራጥ የምስጥ ወታደሮች ጉንዳኖቹን ለመመከት ተንቀሳቀሱ። የጉንዳንና ምስጥ ሰራዊት ተላተመ፣ ድብልቅልቁ ወጣ። የመጀመሪያው ጉንዳን በምስጥ መንጋጋ ተመቶ ወደቀ። ውጊያው ተፋፍሟል። የቁጥር ብልጫ ያለው የጉንዳኑ ጦር ምስጦቹን እየገፋ ወደ መናገሻው ከተማ እየተጠጋ ነው። በኩይሳው መሃል አንድ ክፍል ውስጥ የምስጦቹ ንግስት ትገኛለች። ንግስቷ በጉንዳኑ ጦር ከተመታች መጪው የምስጥ ትውልድ በመላ መምከኑ ነው። ይህን የሚያውቁት የንግስቷ ጠባቂ ምስጦች በንግስቷ ዙሪያ ጭቃ በመካብ ከጥቃቱ ሊጋርዷት ደፋ ቀና እያሉ ነው። ጉንዳኖቹ ሳይደርሱ ግንባታው መጠናቀቅ አለበት። ይህ በእንዲህ እንዳለ የጉንዳኑ ጦር የምስጡን ሰራዊት የመጀመሪያ የመከላከያ ኃይል ሰብሮ ለማለፍ ይችላል። ሆኖም ከፊት የጠበቋቸው ምስጦች የሚበገሩ አልነበሩም። ንግስታቸውን ለመታደግ በጽናት ተጋደሉ። ጭንቅላት በረረ፣ ሆድ በስል ጥርስ ተወጋ፣ እግር እየተቆራረጠ ረገፈ። ከሁለቱም ወገን ብዙ ጀግና ወደቀ። የንግስቷ መከላከያ ምሽግ ግንባታ ተጠናቋል። የጉንዳኑ ጦር ግን የምስጡን ሰራዊት ማለፍ አልቻለም፣ ተፍረከረከ። በአንጻሩ ደግሞ የምስጡ ኃይል እያየለ መጣ። በመጨረሻም ከእልህ አስጨራሽ ውጊያ በኋላ ወራሪው የጉንዳን ኃይል ተመክቶ ተመለሰ። ውጊያው ቢያልቅም ጦርነቱ ግን አላበቃም። ምስጋና ለህይወታቸው ሳይሳሱ ይህን አስከፊ ጦርነት ቀርጸው ለታሪክ ላቆዩት የቢቢሲ የፊልም ቀረጻ ባለሙያዎች ቡድን ይሁን። ስለ አራዊቱ ጦርነት አንስቶ ስለ ሳር ምድሩ ኃያላን አንበሳና ጅብ ጦርነት አለማንሳት ወንጀል ነው። በአንበሳና ጅብ መካከል ደም አፋሳሽ ግጭትም ያስከተል ከፍተኛ ጥላቻ አለ። ከሁለቱ እንስሳት የግጭት መንስኤዎች መካከል የግዛት ወሰንና ምግብ ዋነኞቹ ናቸው። ሆኖም ግን በአንዳንድ አጋጣሚዎች ወንድ አንበሶች ያለምንም ግልጽ ምክንያት ጅቦችን በማሰቃየትና በመግደል ሲደሰቱ ለማየት ተችሏል። የአንበሶች አካላዊ ግዝፈትና የአይበገሬ ስነ ልቦና በጅቦች ላይ የበላይነታቸውን እንዲያውጁ አስችሏቸዋል። አንድ ጅብ እድገቱን ከጨረሰ ወንድ አንበሳ ፊት በፍጹም ለፍልሚያ አይቆምም። ሆኖም ግን በርከት ያለ ቁጥር ያለው የጅብ መንጋ አንድ አንበሳን እንዲሸሽ ማድረግ አቅም አለው። አንበሶች ወደ ጅቦች መንደር በማቅናት የጅብ ግልገሎችን በመግደል መጪውን የጅብ ዘር ለማቋረጥ ሲሞክሩ በተደጋጋሚ ተስተውለዋል። ጅቦችን በተመሳሳይ በአመቺ ጊዜና ቦታ ላይ የአንበሳን ደቦሎች ካገኙ ከመግደል ወደ ኋላ አይሉም። በእነዚህ ሁለት እንስሳት መካከል ብዝሃ ሕይወትን እስከ ማዛባት የሚደርስ ከባድ ተቃርኖ አለ። አልፎ ተርፎም ግልጽ ጦርነት አንዱ ባንዱ ላይ አውጆ ሲተላለቁ ማየት አዲስ አይደለም። የምንጊዜውም አስከፊው የአራዊት ጦርነት ነው ይሉታል ክስተቱን። እንደ አውሮፓውያን አቆጣጠር በ1999 በምስራቃዊ የኢትዮጵያ ክፍል ጎበሌ በረሃ ውስጥ በታሪክ ተመዝግቦ የተቀመጠ ትልቅ ጦርነት በአንበሳና ጅብ መካከል ይደረጋል። ጦርነቱ የተጠነሰሰው በግዛት ይገባኛል ጥያቄ ነበር። ሁለቱ ተቀናቃኝ ቡድኖች ቀኑን በየመኖሪያቸው መሽገው እያሳለፉ ጀንበር ስትጠልቅ እያጓሩና እያወካኩ በመጠራራት ለበላይነት የሚያደርጉትን ጦርነት ይቀጥላሉ። በዚህ ለ2 ሳምንታት በዘለቀው አስከፊ ጦርነት 36 ጅቦችና 6 ሴት አንበሶች መገደላቸው ተዘግቧል። ጦርነቱ የተቋጨው ጅቦቹ በሚወብቀው በረሃ ብርድ ብርድ እያላቸው ግዛቱን ለአንበሶቹ ለቀው ሲወጡና የአንበሶቹ የበላይነት በአካባቢው ሲታወጅ ነው።